የሚያስብል ነገር ነው የተፈጠረው። ሀይሚና ብሩኬ ታርቀዋል። በጥሩምባ እየሰማን ነው እየነፋን ነው የምናሰማቸው። እንግዲህ እና ጨብጫቢ ተብዬ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ ቤተሰብ። መጀመሪያ ማለት ነው ለሀይሚና ለብሩኬ ምርጥ የሆናችሁ ቤተሰቦች ማለት የፈለገ ቢጣሉ ለሀይሚ ለብሩኬ የማታዳሉ በሙሉ ሁለቱም በአንድ አይነት ለምትመለከቱ እጅግ በጣም ደስ ስላለኝ እንኳን ደስ ያላችሁ እናንተ ማለት ነው። ለእናንተ በጣም ከልባችሁ ሚዛናዊ ሆናችሁ የምትፈርዱ ሚዛናዊ ሆናችሁ ሁለቱንም በአንድ ልብ የምትወዱ ሰዎች ለእናንተ እንኳን ደስ ያላችሁ። የትናንትናው ደስታ እኔ እንጃ በጣም ደስ ይላችኋል ብዬ አስባለሁ ማለት ነው። ከዛ በስተቀር ግን ማለት ነው ምድረ ተልባ ጫጫታ ተንጣጡ ሰሞኑን ማለት ነው። አሁን ባለፈው ብሩኬ በቃቻው ወስኛለሁ ብሎ የሄደ ቀን ማለት ነው። በፈጣሪ ስም ዩቲዩበር አልቀረ ቲክቶክ አልቀረ እንዳለ ተንደባደቡ ቅጥልጥል አሉ። ተመስገን እሰይ። ድጋሚ አሁን እረር ቅጥል በሉ አንድ ላይ ስለሆኑ ማለት ነው። እናንተ አሁን ሀይሚን ወዳችሁ ነው እውነት እንደዚህ እብድ የሚያደርጋችሁ? ምድረ ዩቲዩበሮችማ አውቃለሁ እኮ ለስራችሁ ነው እውነት። ሀይሚን ወዳችኋት አይደለም እሽቅብጥብጥ ጠብ ያደርጋችሁ ለዩቲዩባችሁ ብላችሁ ነው። ቲክቶኮች ደግሞ እኔ አላውቅም ብሎ ከንቱ ልፋት። ወይ ደግሞ ቲክቶክ ክፈቱ፣ ማነው ይሄ ዩቲዩብ ክፈቱና ቲክቶክ ላይ ኤነርጂያችሁን ከምጨርሱ ዩቲዩብ ክፈቱ። እንደ ማንኛውም እየተጠቀመ አይደል ሁሉ በሀይሚና በብሩኬ ሰው እናንተም ኑና ተጠቀሙ ማለት ነው። በስመ አብ! እንዴት የሰው ልጅ እኮ ጭንቅላት የተሰራለት ለማሰብ ነው አይደለ? ሀይሚን እኮ ሊጎዳት ነው። ሀይሚን እኮ መጫወቻ ሊያደርጋት ነው። ምንጊዜም ለእሷ መሳቂያ ነው የሚሆነው። ይሄ ልፍስፍስ ወንድ ነህ እንደ አንተ ወንድ አይደለም። ወንድነትን መጥቶ ያሳይሽ እንዴ? ገልበሽ ማየት ነው የፈለግሽው አንቺ? ወንድም ከወንድም ጀግና፣ ማርያምን ከወንድም ቀብረር ያለ ጀግና ነው ብሩኬ ማለት ነው። እየመራሽ ትውጫለሽ እያንዳንድሽ። የሀይሚ ሸበላ በሀይሚ የሚጨክን አንጀት የለውም። ፍቅር እንደዚህ ቀላል ይመስላችኋል? ቻው ቻው ስለተባሉ የሚለያዩ ይመስላችኋል? ስለዚህ ዝም ብላችሁ የምታጨበጭቡ ሰዎች ማለት ነው ከብሩኬ በላይ ለሀይሚ ማንም ከየትም ወላ ወንድሟ አብርሃም ኤፍሬም ወላ እንደ ብሩኬ ሆኖ እንደማያስቡላት ማወቅ አለባችሁ ማለት ነው። ብሩኬ ነው ለእሷ ሁሉ ነገሯ። እናንተ ደግሞ ማለት ነው እሷ የምትወደውን እንዲህ እንደ ውሻ እርክስ እያደረጋችሁት እሷን እንወዳለን ስትሉ አታፍሩም? ደፋሮች! ይልቁንስ ትምህርት ይሆናችሁ። አሁን ሀይሚና ብሩኬ ብቻ በፍቅር መካከል ጸብ አለ። አይጣሉም ማለት አይደለም። ድጋሚም ጸብ ሊነሳ ይችላል። ጸብን ያርቅላቸው፣ ፍቅርን ያቀርብላቸው እንጂ እንደዚህ በቃ አብራችሁ ስለኖሩ ግዴታ ነው የሚያጋጫችሁ ነገር አይጠፋም። አሁን ዛሬ ያያችሁትን አይታችኋል። በሚቀጥለው እኮ ደግሞ ሌላ ጠጣ ነው የምታመጡትና እንደው እናንተስ ባትወዷት ነው የሚሻለው። ባትወዷት ብትቀሩስ? በስመ አብ ወልድ መንፈስ ቅዱስ። እኔ የሰው ልጅ እንደዚህ እንደ እስስት ሲቀያየር ሲሆን አይቻል አቅም እና እስስት ጠዋት ሌላ ማታ ሌላ ሲሰካኩስ ነው የሚውሉና አንደኛዋ ምን ትላለች? እኔ እኮ በቃ ስለ ብሩኬ የማላውቀው ታሪክ የለም። ብሩኬ እንዳለ የሰውን ማነው ይሄ ወይዙን ሁሉ ሰምቻለሁ። እንዴት እንደሚያወራ እንዴት እንደሚሽለጠለጥ ያሽለጥጥሽ አባት ያምላክ ያየችው አትመስልም እንዴ? ይልቁንስ እንደ ብሩኬ ንጹህ ነው። ማርያምን ይኸው ብሩኬ ማለት ነው ንጹህ ስለሆነ ከማንም ጋር ስለማይነካካ ነው ሁሉም ሰው እንደዚህ የሚመሰክርለት። ገባችሁ አይደለ? እናንተ ደግሞ ጧት የታየ ባህሪያችሁ ማታ ለማይደገመው አጨብጫቢ ሁላ ለዛው እንኳን በማይመለከታችሁ እኮ ነው። ሀይሚና ብሩኬ ቢለያዩ ህይወታቸውን ይኖራሉ። ህይወት ይቀጥላል። ኦኬ፣ ህይወት ይቀጥላል። የማይቀጥል ነገር የለም። አብረው ቢሆኑ የሚጠቀሙት ራሳቸው። እናንተ በማያገባችሁ ጥልቅ ብላችሁ ምድረ የእርጎ ዝንብ ሁላ ማለት ነው። ለማንኛውም የመንጨርጨር ውጤታችሁ የማቃጠል ውጤታችሁ ብሩኬን በሀይሚ ዘንድ ለማስጠላት ሀይሚን በብሩኬ ዘንድ ለማስጠላት ስታቃጥሩ የነበራችሁ ሰዎች ማለት ነው። ዚስ ኢዝ ዘ ቤስት ሪዘልት። ኦኬ እንዴ ለእናንተ እንግሊዝኛ መጨረስ አለብኝ እንዴ? ኦ ማይ ጋድ አይ አም ሶ ሃፒ ነው። ለማንኛውም እኔ ደስ ብሎኛል ዛሬ። እመቤቴ ትናንት ብሰራ ደስ ይለኝ ነበር፣ ግን ያው ብቻ ምንም ይሁን ይሄ ደስታ እንዲያልፈኝ አልፈለኩም። ይኸው ዛሬ ሰርቻለሁ ማለት ነው። ቪዲዮ ታየ አልታየ አይዶን ኬር፣ ብቻ ግን ደስታዬን መግለጽ ነውና እንግዲህ ሀብትሽ መጥቶ ሁሉንም ግራና ቀኝ ይውላችሁ። አስታራቂ ማለት እንደዚህ ነው። ለወንድሙ ለብሩክ ያላደላ ለሀይሚ ያላደላ ከመካከል ቆሞ ሁለቱንም እያጋጨ አስታረቃቸው። እናንተ አጨብጫቢዎች
ከዚህ ተማሩ እና ሲጀመር እነሱ ይሄ ድራማ ነው ለተባለው ድራማ አልነበረም። የእውነት ተጣልተዋል። ግን ምንድነው ማወቅ ያለባቸው ዩቲዩበሮች የእውነት ሲጣሉ ጽላቸውን ይሄ ሁል ጊዜ የሚጨቃጨቁትን እንደ ስራ ነው የሚጠቀሙበት። ገባችሁ? ሁሌ እየመጡ ቪዲዮ ይሰሩበታል እንጂ ጸብ አልተፈጠረም ማለት አይደለም። በመካከላቸው ተፈጥሯል። ግን ደግሞ እንደዛ ከሆነ ሀፍትሽ አንተ መምጣት ካልቀረ ከመጀመሪያ የሁሉ ስር ጉድ ሳይፈጠር በፊት ለምንድነው መተህ ያላስታረቃቸው? ሆኖም በመጨረሻ ቢሆን ስለመጣ እናመሰግናለን። አስታርቃቸዋል ማለት ነው እነዚህን ጥንዶች። ይሄን የመሰለ ፍቅር እንዴት ይጠፋል? ደግሞ ሲታረቁ እኮ ሲያሳዝኑ ህፃን እንደ ህፃን የጣጣ ምንድነው ይባል የማርያም ጣት ነው የምትባለው ትንሽ ጣት ሳም ሳም ተደራረጉ። አይ ሀይሚና ብሩኬ ላታመልጭኝ አታሯሩጭኝ ብላችሁ እኮ ነው የምትሯሯጥብን ማለት ነው ላትለያዩና እኔ በጣም ነው ደስ ያለኝ ብሩኬ ወንድሜ ሀይሚሻ ቀመሟ ከዛ ከታረቁ በኋላ ሀይሚዬ እኔ አንተን ብቻ ነው የምወደው ልቤ እርግፍ እስከሚል ብላ ዘፍናለታለችና ለማንኛውም አታሽቃብጡ አሽቃባጮች ማለት ነው ከወደዳችሁ ሁለቱን በአንድ አይነት ውደዱ ሲጣሉ ደግሞ በአንድ አይነት አስታርቁ ዝም ብላችሁ ያላያችሁትን ነገር ነገ እኮ ይሄ ዩቲዩብ ይዘጋል እኮ የብሬን ነው ዩቲዩብ ይሄ ዘላቂ ነገር አይደለም ሳታስቡት ድርግም ሊል ይችላል እንደዛ ውሸታችሁን ተቀዳችሁ ያያችሁትንም ያላያችሁትንም ከዛም ከዚህ ብየለቃቀማችሁ ማለት ነው ውሸታሞች ሁላ ውይ እኔ ዩቲዩበር ሁኜ ሳለ ማለት ነው ዩቲዩብ እንዴት እንደሚዘገንነኝ እኮ በቃ ውሸታም ሰዎችን ላለመስማት የብሬን ነው ቪዲዮውን ለመስራት እያስጠላኝ ማለት ነው ከምሬ ነው በሰላሳው ስትገቡ የሌለ ታሪክ በቃ ታሪክ ነው የሚነፉላችሁ ያዩ ይመስላሉና ኤኒዌይስ ፍቅር እስከ መቃብር ሀይሚና ብሩኬ አይለያችሁ የኔ ውዶች እንዴ እኛ ገና 4 ልጆችን ማየት እንፈልጋለን ብለን ተናግረናል እኮ እናንተ ደግሞ ዝም ብላችሁ በማያጣላ ነገር ትልቅ ነገር ታድርጉትና ትደበላለቃላችሁ እና ይሄ ደግሞ ትምህርት ይሆናችሁ ሀይሚና ብሩኬ ለጠላት ቦታ አትስጡ ይሄ ሀይሚ ብሩኬ እያለ እየከፋፈለ የሚያሽቃብጥላችሁ የእውነት መውደድ እንዳልሆነ ማወቅ አለባችሁ ሀይሚ ብሩኬ ማለት ነው እንዴ እናንተ ማስተዋል አለባችሁ ከዚህ በኋላ ንቁ እስከ መቼ ነው የምትሸወዱት በአጨብጫቢ ሰዎች